ሁልጊዜ ከሰው በላይ እንደሆኑ የሚያስቡ ሁሉን ነገር አውቃለሁ የሚሉና ሰውን ዝቅ አድርገው የሚያዩ ሰዎች በሕይወታቸው አጋጥሟቸው ያውቃሉ? ይህ በሳይኮሎጂ ሱፐሪዮሪቲ ኮምፕሌክስ እንለዋለን። በሰዎች ላይ የበላይ እንደሆኑ ለማሳየት ቢሞክሩም እውነታው ግን በውስጣቸው ያልተፈታ የበታችነት ስሜት አለባቸው። ይህን የበታችነት ስሜታቸውን ግን በሰዎች ላይ የበላይ በመሆን ነው የሚገልጹት። ይህ ስሜት በእነዚህ 3 የልጅነት ትራውማ ይመጣል። አንደኛ፣ ሁልጊዜ ከሌሎች ጋር እንዲወዳደሩ ይገደዱ ከነበረ፣ ከጎረቤት ልጅ ካልበለጥክ ወይም ካነስክ ዋጋ የለህም እየተባሉ ካደጉ፣ በዚህ ምክንያት ማንነታቸውን የሚለኩት ሌላውን በማሸነፍ ብቻ ይሆናል ማለት ነው። ሁለተኛ፣ ፍቅር የሚያገኙት በውጤታቸው ብቻ ከነበረ፣ ባመጡት ውጤት እንጂ በማንነታቸው ወይም ልጅ በመሆናቸው የማይወደዱ ከነበሩ፣ ጥሩ ውጤት ካላመጣህ አንወድህም የሚል ድምፅ በውስጣቸው ስላለ ሲያድጉም ያንን አድናቆት ለማግኘት ሲሉ ሁልጊዜ በላይ ለመሆን ይጥራሉ። ሶስተኛ፣ ዝቅ ተደርገው ካደጉ፣ በልጅነታቸው በትልልቅ ሰዎች ተንቀው ወይም ተሸማቀው ያደጉ ልጆች ሲያድጉ ያንን የውስጥ ስብራት ለመሸፈን እኔ ከሁሉ በልጣለሁ የሚል የሐሰት ግንብ በዙሪያቸው ይገነባሉ። ተጨማሪ እንደዚህ አይነት ሳይኮሎጂ ቪዲዮ እንዲመጣላችሁ ፎሎ ማድረጋችሁን እንዳትረሱ።